ሰላም ቤተሰብ እንዴት ናችሁ? ዛሬም እንግዲህ ሌላ ቪዲዮ ላይ ተገናኝተናል ሪያክት ለማድረግ። ዛሬ የሚለው ደግሞ ምንድነው? ይሄ የብዙ ኢትዮጵያውያን ታሪክ ነው። ምን ይዤ ልመለስ ወደ እናቴ ቤት። የቴዲ አፍሮ ሙዚቃ ነው ይሄ። ምን ይዤ ልመለስ ወደ እናቴ ቤት የሚለውና ምን እንደተፈጠረ እስኪ እናያለን። የብዙዎቹ ውጭ ላይ በተለይ ያሉ ልጆች ከወጡ በኋላ ምን ይዤ ልመለስ ወደ ሀገር የሚል በጣም ብዙ አሳሳቢ ነገር ብዙ ጊዜ የማይመጡበት ምክንያት እሱ ነው ይመስለኛል። እና የብዙ ሰው ችግር ነው ብዬ አስባለሁ። ስለዚህ ይሄንን እዚህ ጋር ምን እንደተፈጠረ በጋራ እያየን ሪያክት እናርግበት በሚል ነው። ያ ይመቻችሁ። ላይክ እና ሰብስክራይብ አድርጉ ቻናሉን ማለት ነው። እንቀጥላለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው? እግዚአብሔር ይመስገን። እሺ፣ እናመሰግናለን ስለመጣሽ፣ ታሪክሽን ስለምታካፊን። ማን ልበል? ነፃነት። ነፃነት ነፃነት ከበደ። ነፃነት ከበደ። እሺ፣ ነፍሰ ጡር ነሽ አይደል? አዎ። ከሱ ጋር በተያያዘ ነው ይዘሽ የመጣሽው? አዎ። ግን ከዛ በፊት እንደው እስኪ ንገሪኝ፣ የት ነው ተወልደሽ ያደግሽው? ስለ ልጅነትሽ ንገሪኝ እስኪ። እኔ ተወልጄ ያደግኩት ወላይታ ነው፣ ቦዲቲ የሚባል ከተማ ውስጥ እና እዛ ተወልጄ አድጌ ትልቅ ከሆንኩ በኋላ ነበር ወደ አዲስ አበባ የመጣሁት። አክስቴ ጋር መጥቼ ከአክስቴ ጋር ስኖር ነበር። ያው በአንዳንድ ጉዳይ ከእሷ ጋር ስላልተስማማን ከእሷ ቤት ወጥቼ አንዳንድ ስራዎችን ብቻዬን መስራት ጀመርኩኝ። ስሰራ የነበረው ደግሞ መስተንግዶ ነበር። ከምን መጣሽ ከሀገርሽ ወደዚህ? ቤተሰቦቼን ለመርዳት ስል። ምክንያቱም ምንም የላቸውም፣ በጣም ድሃ ስለነበሩ እነሱን ለመርዳት ትምህርቴን ጥዬ መጣሁ። 8ኛ ክላስ ተማሪ ነበርኩኝ በዛን ሰዓት። ያው ትምህርቱንም አላጠናቀኩም፣ ትቼ መጣሁ። ከዛም በኋላ እዚህ አንዳንድ ስራዎችን ሰርቼ እነሱን መርዳት ጀመርኩ። ከዛን የሰው ቤት ስሰራ ነበር እና አንድ ጓደኛዬ ነበረች እና የሰው ቤት ከመስራት ይልቅ ያው የሰው ቤት መስራት ነው ግን ቢሆንም ከዚህ የተሻለ ስራ ይኖራል ብላ ወደ መስተንግዶ ህይወቷ አስገባች። መስተንግዶ ስሰራ ነበር ለ4 አመታት። እስካሁን ድረስ እየሰራው ነበር ማለት ነው። እየሰራው ቤተሰቦቼን እረዳቸዋለሁ፣ እናቴንም አባቴን እና ታናሽ እህቶችና ወንድሞች አሉ፣ እነሱንም እረዳቸዋለሁ። መስተንግዶ እየሰራሽ ማለት ነው? ጥሩ ጎበዝ። እንዴት ነው መስተንግዶ? እንግዲህ ሰውን ማስተናገድ እንዴት ነው? በእርግጥ እናገኛለን፣ ትንሽም ቢሆን የማታ ስንሰራ በብዛት እናገኛለን። በትንሹ 500 እስከ 1000 ልናገኝ እንችላለን። የጧት ግን በቀን ማለት ነው አይደለ? መሆን አለበት። ብዙም አናገኝም። ጧት የሚጠጣ የለምና ብዙ አይገኝም። የማታ ስትሰራ የመጣ ሰው የተለያየ ባህሪ ይዞ ነው የሚመጣ። አንዱ ይነጫነጭብሃል፣ አንዱ ብዙ ነገር እንኳን እየተንከባከብኮ በጣም ነው የሚናደደው። በቃ የቤቱን ብስጭት በእኛ ላይ ነው የሚያሳልፈው። በጣም ይበሳጭና እየተንከባከብነው እንኳን በኑሮ ውድነቱ ራሱ ተናዶ እነሱ ጋር ምናምን ይወጣል። አንዳንዴ ያንኳካል፣ ያጨበጭባል። ከዛም በኋላ አለቃችንን ይጠራና እቺ ልጅ በስርዓት አትንከባከበንም፣ በቃ አውጣትና ቀይሯት ይላሉ ብዙዎቹ ማለት ነው። እና እየተሻሉም ደግሞ አለ የሚያዝኑልን፣ በርቱ፣ ከዚህ ህይወት ትወጣላችሁ፣ ነገ የተሻለ ህይወት ታገኛላችሁ፣ ከዚህ ህይወት ወጣችሁ ምናምን የሚሉ በርቱ የሚሉም አለ። ሁሉም አንድ አይደለም። የጧት ስንሰራ ደግሞ በቃና የሚበላና የሚጠጣ ሰው ብቻ ነው የሚመጣ። ባይሆን የከሰዓት ስንሰራ ክብር አናገኝ፣ የጧት ስንሰራ ደግሞ ክብር እናገኛለን። ባይሆን የተሻለ ሰው ስለሚመጣ ጧት ላይ የሚበላ የሚጠጣ በንጹህ ልቦና ነው የሚመጣውና ሲበላም ስንንከባከባቸው ደስ ይላቸዋል። በትንሹም ቢሆን የተሻለ ጧት ላይ የሚመጣው ሲጀመር ለምግብ ብቻ ነው። የሚጠጣ ከሆነም የሆነ አልኮል ነገር ያልሆነ ነገር ነው ለመጠቀም የሚመጣው። ገንዘብ ትንሽም ቢሆን ይሰጡናል። እሺ እንግዲህ መስተንግዶ እየሰራሽ ስጋ ቆራጩን ተዋወቅሽው? እስኪ ንገሪኝ፣ ምንድነው ታሪኩ? መስተንግዶ እየሰራው
ከሱ ጋር የተተዋወቅኩት በድጋሚ ሌላ ቤት ገብቼ ነበረ። ብዙ ጊዜ ከሰራሁበት ቤት ወጥቼ ሌላ ቤት ገባሁ። ከገባሁ በኋላ እዛ እንደገባሁ እሱ ነበር የተዋወቅኩት እና ስልክ ተቀያየርና ጠዋት ነው የምሰራው። የከሰዓት ከመስራት ወጥቼ የጠዋት መስራት ጀመርኩኝ እና እዛ እየሰራሁ ከሱ ጋር ተተዋወቅን። ብዙ ጊዜ እንደዋወላለን፣ እናወራለን። እኔ መስተንግዶ እሰራለሁ፣ እሱ ደግሞ ስጋ ቆራጭ ነበር የሚሰራና እዛ ተተዋወቅን። ከዛም በኋላ ጓደኛሞች ሆነን ማለት ነው። ፍቅር ጀመራችሁ? እሺ። ከዛም መካከል በቃ አብረን እየቆየን እኔም ከኢትዮጵያ ለመውጣት አሰብኩኝ። ቤተሰቦቼን እዚህ ሆኜ በብዛት መርዳት አልችልም። ለነሱ የሚያስፈልጋቸውን ብዙ መስፈርት መሙላት አልችልምና ከዚህ በወጣ ብዬ አሰብኩኝ እና ፕሮሰስ ጀምሬ ነበር። አጋጣሚ ከእሱ ጋር በጓደኝነት እያለ የጽንስ ቀረ። ከቀረ በኋላ ያው አብረንም ተስማማን። ጽንስ ቀረ ማለት አረገዝኩ ማለት ነው አይደለ? እንደዛ ይመስለኛል። ሳደግ ግን ቤተሰቦቹ በፍጹም አይሆንም አሉ መሰለኝ። የማ ቤተሰቦች? የሱ። በዛ ምክንያት ራቀኝ። እኔ ለምንድን ነው ቤተሰቦቹ አይሆንም የሚሉት? እኔ እንጃ፣ እሱን አልነገረኝም። ቤተሰቦቼ አይሆንም አሉ አለ። ከዛም በኋላ እንዴት እኔ ምን አደረኩኝ ማለቴ ቤተሰብን አከብራለሁ፣ ግን አንዳንዴ ከጀመርክ በኋላ ከዛ በኋላ የሆነ ካስረገዝክ በኋላ በቤተሰቦች ቃል የምትተዋት ከሆነ መጀመሪያ ሳታስረግዝ ልትገባ ስትል ለምን አትነግራቸውም? ስለሷ መጀመሪያ መናገር ነው ያለበት። ማለት ከማስረገዙ በፊት ቤተሰቡ ማለት በቤተሰቦቹ አንዳንድ የቤተሰቦችን ቃል የምታከብርበት የእናትህን የምናምን ብቻ ብዙ ጊዜ ምናልባት በጣም ሮንግ ነገር ካላዩ ስላንተ ደስ ነው የሚላቸው እንጂ ብዙ አይከፋቸውም። ግን በጣም ሮንግ ነገር ካዩ ነው የሚደብራቸው። ስለዚህ በእነሱ ቃል በጣም ኢንፍሉዌንስ የምትሆን ከሆነ መጀመሪያ ከማስረገዝ በፊት ነው መናገር ያለብህ እንጂ ካስረገዝክ በኋላ የእነሱ ቃል ለአዶንት ያን ያክል ቫልዩ መኖር የለበትም። ምክንያቱም ኦልሬዲ ያስረግዛል፣ ልጅ አለ። ከባድ በቃ በሁሉም ነገር ቢሆን ማለት እኔ ቆንጆ ስላልሆንኩ ነው ወይስ ጽንስ ስለቀረ ነው ብዬ ጠየቅኩት። በቃ አይሆንም አሉ አለ። ከዛም በኋላ በቤተሰቦች ራሱ አላማከኝም። እኔም አልፈልግሽም አለኝ። እንደዛ ስር አሁን እኔ ይሄንን ልጅ ምን ማድረግ ለመናገር እንደዛ ነው የሚመስለኝ። መጀመሪያ አትፈልጋትም እንጂ ቤተሰቦች ጭራሽ ልጅ አርግዛ ምናምን ብዙ ጊዜ ያን ያክል ተዋት የሚል ቤተሰብ አለ። እንደዛ ኤክስኪውዝ ያመጣው ነው ምን ልበል በሚል ስለማይፈልጋት እንደዛ ያመጣው ይመስለኛል። በቤተሰቦቹ ምናምን ኤክስኪውዝ ወስዶ ምናምን አማይቶ በዛው ለመተው ይሄ በጣም ካዋርድ ነው። ከዛም በኋላ እናጥፋው አለ። እንደዛ እንዴት ይሆናል? 4 ወር የሆነ ልጅ እኔን ነው ይዞ የሚሄደው፣ እንዴት ማጥፋት እችላለሁ አልኩት። ከዛም በኋላ በቃ የምችለውን እኔ ከውጭ ሆኜ እረዳሻለሁ አለኝ። ከዛም በኋላ እሺ በቃ እንደዛ ከሆነም ጥሩ፣ ግን ምን አድርጌ ነው ምን አጥፍቼ ነው? ጥፋቴን ብትነግረኝ ደስ ይለኛል፣ ለማስተካከልም ጥረት አደርጋለሁ። ጥፋቴን ንገረኝ ስለው በቃ ምንም ጥፋት የለብሽም፣ ግን ይሄ ህይወት ያስፈራኛል፣ ወደዚህ ህይወት መግባት አልችልም አለኝ። ስንት ዓመትሽ ነው? እኔ 23 ዓመቴ ነው። እንዴት ጥንቃቄ የጎደለው ነገር ታደርጊያለሽ? አዎ በእርግጥ ትልቅ ስህተት ነው የሰራነው፣ ግን ቢሆንም እኔ በፍጹም አላወኩም ነበር እንዳረገዝኩ። እኔ ምርመራ ለማድረግ ሲሄድ ነበረ እርግዝና እንዳለብኝ የነገሩኝ። መድኃኒት መጠቀም ነበረብኝ፣ ግን ጊዜው ካለፈ በኋላ ነበር የተጠቀምኩት። አሁን ባለፈው ነገር ላይ እንድትጸጸቺ ምናምን አይደለም። ይሄን የሚያዩ ሰዎች ደግሞ እንዲማሩ ነው። ገባሽ? ምክንያቱም ምንም ነገር በሌለበት ብቻ ለብቻ ነው የምትኖሩት አይደል? አንድ ላይ ኖራችኋል? አንድ ላይ ለትንሽ ጊዜ ነው የኖርነው እንጂ ብቻ ለብቻ ነበር ኖራችሁ። በዛ ህይወት ውስጥ ገባሽ? አሁን ችግሩ ማን ጋር ቀረ? አንቺ ጋር አይደል የቀረው? አየሽ? አሁን ተጠንቀሽስ ቢሆን ኖሮ ይሄ ነገር ይመጣል? አይመጣም አይደለ? እሱም እንደዛው እንደጓጓልሽ እንደፈለገሽ
ይኖራል ብዬ አስባለሁ። አሁን እኮ እሱም እንግዲህ እዛ ጋር የሚያገኘውን ደግሞ አንቺ ነሽ የምታውቂው፣ እናንተ ናችሁ ስለምትተዋወቁ ማለት ነው። በዛ ከባድ ሁኔታ ውስጥ ልጅን የሚያህል ነገር አምጥቶ ያንን ኃላፊነት ሸሽቶ ሊሆን ይችላል አይደለ? ከባድ እኮ ነው አይደል? ኑሮ ከባድ አይደለም እንዴ? እሱማ በጣም ከባድ ነው። ኑሮ በጣም ከባድ ነው። እዚህ በጣም መሰመር ያለበት ነገር ሴቶች አንዳንዴ ወንድ በቃ ለስሜት ብቻ ሊቀርባቸው ይችላል። ለስሜት በቃ ይሄ ግንኙነት ለማድረግ በሚለው ብቻ ማለት ነው። እና አዶን እንዴት እንደምታውቁት ራሱ አንዳንዴ በጣም ከባድ ሊሆን ይችላል ለመለየት ራሱ በጣም ምክንያቱም መጀመሪያ የሚያደርገው ነገር በጣም አውተንቲክ የሆነ ነገር ነው። እስከሚያደርግ የሚፈልገውን ነገር እስከሚያገኝ ድረስ የሚያደርገው ነገር በጣም አሪፍ ነገር ሊሆን ይችላል እና በጣም ይሄማ ምናምን እስከምትሉ ድረስ ማለት ነው። ግን በተቻለ መጠን እንደው ጥንቃቄ ብታደርጉ አሪፍ ነው። የራሳችሁን ሪሰርች ብትሰሩ አሪፍ ነው። ምን ያህል ነው የሚሄደው፣ ምንድነው፣ ምን ያህል ነው የሚወደኝ ምናምን የሚለውን ማለት ነው። ምክንያቱም ዝም ብሎ ለግንኙነት ብቻ ሊቀርብ ይችላል። ነገር ግን እሱን እስከሚያገኝ የግድ መሆን ያለበትን ይሆናል ሰውየው በጣም ትክክለኛ ሰው ለመምሰል ምናምን ካስረገዘሽ በኋላ በቃ ላጥ ነው የሚለው ምንም ነገር እንዳላደረገ ማለት ነው። እና አረገዝኩ ሲሉት አንዳንድ ወንድ በቃ አስወርጁ ወይም ደግሞ ለምንድን ነው እንደዛ ያረግሽው ይላል ማለት ያለ ጥንቃቄ እንዳረግ እያወቀ ልጅ እንደሚፈጠር ባዮሎጂውን እናውቃለን አይደል እንዴ? ሴትና ወንድ ግንኙነት ካደረገ መቼስ ልጅ እንደሚፈጠር ግልጽ ነውና ያንን እያወቀ ሁላ ለምን አረገሽ ብሎ ምናምን ልቶች በተለይ ምክንያቱም እንደዚህ ቦታ ላይ በጣም ቪክቲም የምትሆኑት እናንተ ናችሁ። በመጨረሻ ላጥ ብሎ በቃ የለም አታገኙም። ስለዚህ አንቺ ጋር ስለሆነ የሚቀረው የአንቺ ቦዲ ነገር ስለሆነ ጥንቃቄ ማድረግ ስፔሻሊ እንደዚህ ፕሮቴክሽን ላይ መጠቀም ያስፈልጋል። ሌላው ቢቀር ማለት ነው በፕሮቴክሽን ራሱ እንደውም የማይሆን በደንብ ካላወቅሽው ወንዱ ማድረግ አልመክርም። ግን ደግሞ እንደው ይሻላል እንደዚህ አስረግዞ ላጥ ከሚልብሽ ይሻላል ማለት ነውና እሱም ነገር ጥንቃቄ ብታረጉ አሪፍ ነው። በርግጥ ግን ቢሆንም ደግሞ ልጅ ከመጣ በኋላ ማጥፋቱ ማጽያት አይደል? እሱ ኃጢአት ነው እንዴ? በፍጹም ይሄንማ በህይወትሽ ማሰብ የለብሽ። ልጅ አንዴ ከተፈጠረ በኋላ ማጥፋት የሚባልን ሐሳብ ማሰብ የለብሽ። ኃጢአት ነው። እሺ እኔ አሁን ይሄንን የምነግርሽ ለምን መሰለሽ? አንዴ አልፏል ይሄ አይደለ? አንዴ ሆኗል። ምንም አትሆኝም እኮ አንቺ ታሳድጊያለሽ ልጅሽ። ጎበዝ ነሻ። ምክንያቱም ያኔ በጥንካሬ ገባሽ የቤተሰብሽን ህይወት ልትለውጭ አይደል የመጣሽው? ከዛ እዚህ ድረስ የማታውቂው ቦታ ላይ አይደለ? አሁን ደግሞ ልጅ እኮ ጸጋ ነው በነገራችን ላይ አይደል? ልጅ መታደል ነው። እግዚአብሔር ሲፈቅድ ነው ልጅ የሚመጣው። ገባሽ? ብዙ ሰዎች እኮ ልጅ ለማግኘት በየቤተ ክርስቲያኑ፣ በየመስጊዱ፣ በየሆስፒታሉ ይሄዳሉ አይደለ? ስለዚህ አንቺ ደግሞ ገና ልጅ ነሽ። አንቺ ራስሽም እኔ ጫናውን እንድትማሪበት ነው ይሄንን ነገር። እሺ እንድታለቅሺ ወይ የሆነ ነገር እንትን እንዲልሽ አይደለም። ምክንያቱም ብዙ አይነት ጥንቃቄ ማድረግ ይቻላል። ለምሳሌ ይሄ አሁን የ24 ሰዓቱ ምናምን የምትሉት ብቻ ሳይሆን ብዙ ነገሮች አሉ አይደል? የወሊድ መከላከያዎች፣ መርፌ፣ ብዙ ነገሮች አሉ። መጠቀም ካለበት ሰው ኃላፊነት ካለበት ያን ማድረግም አለበት አይደለ? ምክንያቱም ከህልምሽ ነው የምትደናቀፊው አይደለ? ለዛ ነው ያንልኩሽ። ልክ ነው። ብዙ ነገሮች ጨልመዋል። አሁን ላይ ቤተሰቦችን መርዳታችን ወይ ራሴን ማስተዳደርም አንችልም። እሱ ይቅርና አሁን ላይማ ብዙ ቦታ ልብስ ማጠብ እንኳን ለመጠየቅ ሄጃለሁ። በጣም ብዙ ቦታ ግን እንዲሆነሽ እንዴት ታጥቢያለሽ ብሎ ከባድ። አሁን የስንት ወር ነፍሰ ጡር ነሽ? 7 2 ወር ነው የቀረሽ። አይዞሽ ማና የተለያየ ስራም ጠይቄያለሁ። እንዲሆነሽ እንዴት ትሰሪያለሽ? በፍጹም አይሆንም አሉ። እንደዚህ እንዴት ሊሆን ይችላል? ያው እንደዛ ነው የሚሉት። አይ በሰላም ዋናው ነገር አሁን ምንድነው ያለሽበትን ሁኔታ አይተው ነው እነሱ ያንን የሚሉት። ግን አንቺ ዋናው ጠንካራውን እስካሁን ያሳለፍሽው መከራ አንቺ ታውቂያለሽ። ጠንካራ ሆነሽ ደግሞ በሰላም ተገላግለሽ እግዚአብሔር እንግዲህ በሰላም
እመቤቴ ማርያም ትገላግልሽና በሰላም ከተገላገልሽ በኋላ ከእንትን ካልሽ በኋላ ደግሞ ወደ ስራሽ ትመለሻለሽ። እሺ ተስፋ እንዳትቆርጪ። ገባሽ አይደል? በፍጹም ተስፋ እንዳትቆርጪ። አንቺ በጣም ገና ህፃን ልጅ ነሽ። 23 ዓመት በጣም ህፃን ልጅ ነሽ። ገና ብዙ ተስፋ አለሽ ከፊትሽ። ብዙ ነገ ለሌሎች የምትተርፊ የምትሆኝበት። ገባሽ አይደል? የዛሬ መቸገርሽን አይደለም ማየት ያለብሽ። ዛሬ መቀበል ነው። አሁን ካንቺ የሚጠበቀው የሆነውን ነገር መቀበል። በቃ አሁን አትቀይሪው። ገባሽ አይደል? አሁን እርግዝናሽን ትቀይሪዋለሽ? አትቀይሪው፣ መቀበል ነው። ከዛ በኋላ ደግሞ ከሱ ጋር ያለውን ነገር ማስተካከል የሚችል ከሆነ እሱን እኛ እንሞክራለን። ግን ለመጨረሻ ጊዜ መቼ ነው የተለያያችሁት? በቃ ለመጨረሻ ጊዜ የተለያየ ነው ከ4 ወር በኋላ 1 ቀን ብቻ ነበር የተገናኘነው። ምክንያቱም 4 ወር እስከሚሆነኝ ድረስ እዛው ቤት ስራ ሰራ ነበር አብረን ማለት ነው። እና እኔ ካለሁበት ቤት ተለቅ ያለ ቤት ተከራይተን ልንኖር ነበር ሀሳባችን። እና አንዳንድ እቃዎችም እሱ እየገዛ ነው ምናምን ይለኛል። ጓደኛው የእሱ ጓደኛ አለ ከወንድሞቹ ጋርም አስተዋውቆኛል። እና ያው ከትላልቅ ቤተሰብ ጋር ባያስተዋውቀኛል። ከዛ በቃ አብረን ለመሆን አስበን ሁሉንም ነገር ከጨረስን በኋላ ምን እንደተፈጠረ እኔ ምንም አውቀው ነገር የለኝም። አይሆንም፣ በፍጹም አይሆን ነገር ነው። በቃ አልፈልግሽም፣ ከውጭ ሆኜ የምችለው ነገር ካለ እረዳሻለሁ አለኝ። እሺ እንደዛ ከሆነም አሪፍ ነው። በቃ የምትረዳኝ ከሆነ እኔም ቤተሰቦቼ ጋር ሳልሄድ እዚህ እወልዳለሁ። ምክንያቱም ቤተሰቦቼ በእንደዚህ አይነት ሁኔታ አይቀበሉኝም። እኔም የምረዳቸው እኔ ነኝ። እዚሁ የሚያስፈልጋቸውን ነገር ማሟላቸው እኔ ነኝና አሁን ላይ ደግሞ ችግር ሆኝባቸው ከመሄድ እዚህ እወልዳለሁ። በቃ አንተ አብረኸኝ ብትሆን ኖሮ ባይሆን አግብቼ ነው ብዬ ልሄድ እችል ነበር። ግን ቢሆንም እርግዝና ተሸክሜ ያለ ባል ሲሄድ እኛ ሀገር ላይ በጣም ብዙ ችግሮች ይመጣሉ እና ለዛ አልሄድም አልኩት። እሺ በቃ አለ። ከዛም በኋላ በፍጹም ስልክ ስደውልለትም በስርዓት አያናግረኝም። የሚያናግረኝም ምን አሰብ በእንደዚህ አይነት ሁኔታ በቃ እኔን ጥላኝ ልትሄድ ነው ስራ ምንም ማድረግ አልችልም፣ ከዚህ በኋላ ምንም ማድረግ አልችልም እያለ በስተመጨረሻው ሙሉ በሙሉ ጠፋ። ስልክም መደወል አቆመ። የሚሰራበትን ቦታ ታውቂያለሽ? አብራችሁ ነበር የምትሰሩት? አብረን ነበር የምንሰራውማ። የምሰራበት ቦታ እንደምመጣም አይፈልግም ነበር። ልምጣ ስል እኔ እመጣለሁ አንቺ አትምጪ ይለኛል። እዛ ቦታ ላይ ስራ ቦታ ነው፣ ላናግርሽ አልችልም። እንደዛ ነው። የስራ ቦታ ጓደኞቻችሁ ምናምን ያውቃሉ? የእናንተን ግንኙነት ያውቃሉ? አሰሪዎቻችሁ ምናምን ያውቃሉ? አሰሪዎቻችን አያውቁም። እዛ ጓደኛ አብረን የምንሰራቸው ልጆች ናቸው የሚያውቁት። እና በቃ ሁሉም ነገር እንደዛ እየተባለ በቃ ሁሉም ነገር ተበላሽ። አሁን የት ነው ያለው እሱ? እዚህ አዲስ አበባ ነው ያለው። 58 እሱ የሚኖርበት አካባቢ ማለት ነው። የእናቱ ቤት እዛ ነው የሚኖረው። የምትሰሩትም እዛው አካባቢ ነበር? አይደለም፣ እኛ ጀሙ እንትን ነበረ፣ ጀሙ ነበረ የምንሰራው። ጀሙ ሰደ ማብራት ማለት ነው። ወደ ለፍቶ መሄጃ እዛ ነበረ ስንሰራ የነበረው። እና አሁን ያው ጾም ስለሆነ ምናልባት እንግዲህ ስራ የለውም። በእርግጥ ሲፈታ ይገባል። ሲፈታ ያው ማግባት ምንጭ ይቀራል። እና በባለፈው ነው የለት ነበር እባክህ እኔ በጣም ቸግሮኛል እና አሁን ላይ ስራ እየሰራውም አይደለም። ከሁለት ወር በላይ ቤት ተቀምጫለሁ። ያለኝን ገንዘብም ጨርሻለሁ። አሁን እኔ ጎዳና መውጣት ይኖርደኝ ስለው በቃ መጥቻ እነግርሻለሁ አለኝ። እሺ ብዬ ጠበቅኩት። ጭራሽ ስልኩ እንኳን መልሶ አልደወለልኝም። ጠፋ በዛ። ጭካኔ እንዴት ነው በዚህ መንገድ ሰው ሲጨክነው? ግን ማለት እንግዲህ የተፈጠረውን እነሱ ላይ አናቅም። በሱ ሳይድ ያለውን ካልተሰማ ግን ደግሞ በጣም በተደጋጋሚ ብዙ ወንዶች እንደዚህ ስለሚያረጉ አያረግም ለማለትም ይከብዳል። አርጎ ሊሆን ይችላልና አድርጎ ሊሆን ይችላል ማለት እንዲሁ ዝም ብሎ ስለማይፈልግ ያው እንግዲህ የራስሽ ጉዳይ ብሎ ሙሉ በሙሉ ትቶ ሊሆንም ይችላልና እንደዛ ከሆነ በጣም ይደብራል ማለት ነው። መጀመሪያ ግንኙነት ሲያደርግ
ማወቅ ያለበት የሚመጣውን ኮንሲኩዌንስ ያውቃል። ያለ ፕሮቴክሽን ካደረገ ልጅ እንደሚፈጠር ያውቃል። ስለዚህ ይሄንን ነገር ካወቀ ደግሞ መጀመሪያ ነው ጥንቃቄ ማድረግ እንጂ ከተረገዘ በኋላ አድዋ ነው የልጁ ችግር ምን እንደሆነ አላውቅም። እዚህ ጋር ልጁን የራሱን ልጅ ራሱ እየጎዳ ነው ማለት ነው። የልጁ ደግሞ ምንም አያውቅም። ለምንድን ነው ጥለኸው የምትሄደው አባቱ ከሆንክ ማለት ነው። በጣም ይከብዳልና ኦብቪየስሊ ያለበትን የልጁን ሁኔታ አናውቅም። ግን እንደምንም ብሎ ቢያንስ በእንትንም ባይረዳ እኮ ካጠገቧ ምናምን መሆን አለበት ብዬ አስባለሁ። ምን ያህል ጊዜ ነው የፍቅር ግንኙነት የነበራችሁ? የለም ባል 6-7 ወር ያው ጽንሱ ከመቅረቱ በፊት በ6-7 ወር ነው ሁሉም ነገር። አዎ የሆነው በትንሽ ጊዜ ውስጥ ነው። በርግጥ ምን መልእክት ማስተላለፍ ትፈልጊያለሽ? እኔ ማስተላለፍ ፈልገው በርግጥ በዚህ ሰዓት ላይ የሚረዳኝም የሚደግፈኝም ከጎኔ ያለ ሰው ማንም የለም እና የሚችል ከሆነ እንደምረዳኝ ፈልጋለሁ እና እየሰማኝ ከሆነ እያየኝ ከሆነ ይሄንን ልጅ ይፈልገዋል አይፈልገውም፣ ለልጁ ምን አይነት አባት መሆን ይፈልጋል። አንዳንዴ ሳንፈልግ ትልቅ ነገር ውስጥ እንገባለን። ይሄ ልጅ አባት ያስፈልገዋል። እኔ ባልባጣም አልጨነቅም፣ ግን ልጁን እንደሚያሳድግ እፈልጋለሁ። በነገራችን ላይ እንደው አሁን ቤተሰቦቼም እንደው እንደዚህ በሄድ ምናምን ላልሽው እስካሁን ስትረጃቸው የነበርሽው አንቺ ነሽ እንዳልሽኝ ከሆነና ያው በደስታ ጊዜ ብቻ አይደለም እንደው ልጅ የሚፈለገው በጉዳቱም ጊዜ ነው። ኦፍ ኮርስ ከባድ ሊሆን ይችላል። ምናልባት እኔ አላውቅም። አሁን አንቺ እንዳልሽኝ በማህበረሰቡ አካባቢ ባለው ነገር ላይ ምናምን ልትይኝ ሊሆን ይችላል። ግን ሁሉም ወላጅ ደግሞ ልጁን አይጥልም። ገባሽ? አንቺ እንደው እንደ መጨረሻ አማራጭ አሁን ትሄጃለሽ ማለት አይደለም እኮ። አማራጭ ካገኘሽ እዚሁ ትወልጃለሽ። ግን አሁን ይሄን ቪዲዮ ያዩታል እኮ በነገራችን ላይ ያዩታል ቤተሰቦች። ይሄን ቪዲዮ እዛ አንድ ሰው ሊያዩ ይችላል ብዙ ቦታ ስለሚታይ ማለት ነው። ስለዚህ ስታዩትም ቤተሰቦቿ እንደው እንዳትደነግጡ። ምክንያቱም ይሄ የእናንተ ልጅ ታሪክ ብቻ አይደለም። በጣም ብዙ ሴት እህቶች ቤተሰቦቻቸውን ለማገዝ ለመርዳት ወደዚህ ወደ አዲስ አበባ በመምጣት በስራ ሂደት ውስጥ እንደዚህ አይነት ነገሮችን ይፈጥራሉ። ስለዚህ ይሄ በእናንተ ልጅ ላይ ብቻ የተፈጠረ ነገር አይደለም። ስለዚህ አማራጭ እንዳለችው ካገኘች ከሱ ጋር የሚስማሙበት መንገድ ከተፈጠረ ያው እዚሁ በትክክሉ እኛም የምንፈልገው ያንን ነው፣ እንድትግባቡና እሱ ማምኖ ይሄን ነገር ተቀብሎ አብራችሁ ተደጋግፋችሁ እንድታድጉ ነው እኛ የምንፈልገውና ያንን ካደረጉ ሰየው በክብር መጥተው ቤተሰቦቻችሁ ደግሞ ከወለድሽ በኋላ በክብር እነሱም ያስተናግዷቸዋል፣ እነሱም ቤተሰቦች እንደዛው ማለት ነውና አይዞሽ። እሺ ምንም ይሄ ያንቺ ታሪክ ብቻ አይደለም፣ የብዙ ሰዎች ታሪክ ነው። እሺ ምናልባት ይሄ መልእክት ይሄን ቪዲዮ ልታዩ ትችላለህ፣ አንተ ታይዋለህ ብዬ ማስባለሁኝ። ጥያቄዋን ብትመልሰው በጣም ደስ ይለናል። ምናልባት እሱ ያለችው ነገር ትክክል አይደለም፣ እኔ የምነግራችሁ እውነት አለም ካልከን ልትመጣ በጣም ደስ ይለናል። አለበለዚያ ግን ልክ ቀድሞ እንደነበረው ፍቅራችሁ ፈልጋችሁ እዚህ ነገር ውስጥ እንደገባችሁ ሁሉ ከዚህ በኋላ ያለውንም ነገር አብራችሁ በጋራ ነው ማድረግ ያለባችሁ ብዬ አስባለሁ። ምክንያቱም ይሄ ነገ የሚወለድ ልጅ ወይ ነገ የምትወለድ ልጅ የሀገር ተረካቢ ነው የሚሆኑት። ስለዚህ ጥሩ አባት ጥሩ እናት ሆናችሁ ማሳደግ መቻል አለባችሁ ብዬ አስባለሁኝ። ምናልባት አሁን ስልክ እየሰራ አይደለም፣ ልትደውልን ትችላለህ። ይኸው ስልካችን ደውልልን፣ እናገኛለን ማለት ነው። በህይወትሽ ውስጥ የሚጸጽትሽ ነገር አለ እንደው ባላረኩት ምናምን ነው እንደው ሰዎች እንዲማሩበት? አዎ አለ። አንዳንዴ ያልተረጋገጠ ህይወት ውስጥ ገብቶ ህይወታቸውን መሰዋት የለባቸውም። ምክንያቱም እርግጠኛ መሆን አለባቸው በዛ ነገር ውስጥ እንደዚህ አይነት ነገር መጥቶ ይህን ስላነሳችሁ ደስ ብሎኛል። ጥሩ ነው፣ ከተማርሽበት አሪፍ ነው ወደፊት። ብዙ ጊዜ ግን እኛ ሰዎች አሁን እኮ ይሄንን ነገር በጣም ብዙ ጊዜ ተመክረነዋል እኮ። እሷም በእርግጠኝነት ትልልቆቿ ምናምን እናትና አባቷ ምናምን እንደዚህ መክረዋት ሊሆን ይችላል። እንደዚህ ካልተረጋገጠ ነገር እንደዚህ አትመኝ ምናምን ብዙ ነገር ይባላል እና ግን ምንድነው የምንማረው እኛ ብዙ ጊዜ ሃርድ በሆነ ወይ ነው ራሳችን ከደረሰ በኋላ ነው የምንማረውና
ስንመከር ወይም ምናምን እንደ ቀላል ነው የምናየውና አንዳንዴ የሆነ በችግር ስታልፍ ያ ችግር ከችግሩ የበለጠ የሚያስተምርህም ነገር በጣም ትልቅ ነውና ይሄ በጣም ጥሩ ነው፣ ያስተምራታል ብዬ ተስፋ አደርጋለሁ። ለወደፊት እንኳን ብዙ ዝም ብሎ የሆነ ነገር የሆነ አበባ ምናምን ሊሰጥሽ ይችላል ለጊዜው፣ ግን ያ ሁሉን ነገር ግን ማመን እንደሌለባቸው ማለት ነው። ልጃቸውን ከማጥፋት ይልቅ ቅድሚያ መጠንቀቁ በጣም ትልቅ ነገር ነው። አሁን ላይ እንደምታይ እኔም በብዛት ተቸግሬያለሁ። በብዙ በቃ በትንሹ ጎዳና ላይ ለመውጣት ትንሽ ጊዜ ነው የሚቀረኝ። አሁን ያው ጎረቤቶቼ ያው ካጠገቤ ያሉ ሰዎች እነሱ እየረዱኝ ነው እስካሁን ድረስ በከራይ ቤት ያለሁት ማለት ነው። እና በእንደዚህ አይነት ህይወት ውስጥ እንዳይገቡ ሁሉም ጥንቃቄ ቢያደርጉ የተሻለ ነው። ያልተረጋገጠ ህይወት ውስጥ ገብቶ ራሳቸውን ችግር ውስጥ ከመክተት ቢቆጣጠሩ። ምክንያቱም በቃ ማይሆን ነገር አይሆንም ነው። ቀድሞ መጠንቀቁ ደግሞ አይከፋም። ብዙ ሴቶች አሉ እንደኔ መስተንግዶ የሚሰሩት በብዙ ነገር ሊታለሉ በንግግር፣ በእርግጥ በብር ላይሆን ይችላል። ምክንያቱም ብር ስለሚያገኙ በብር ላይታለሉ ይችላሉ። ግን በቃ በንግግር ምናምን በብዙ ነገሮች ሊታለሉ ይችላሉ። ከእንደዚህ አይነት ነገር ራሳቸውን መጠበቅ ይኖርባቸዋል። መልዕክትን ያስተላለፍሽ ጎበዝ። እሺ በርቺ። አንቺ መማሪያሽ ነው መሆን ያለበት ይሄ። አንቺ ቅድም እንዳልኩሽ በጣም ብዙ ከፊትሽ ብዙ ነገር አለ። ብዙ ራስሽን የምትቀይሪበት ከአንቺ አልፎ ለሌሎች ዛሬ ላይ ያለሽበት ነገር የነገሽ መገለጫ አይደለም። እሺ ነገ ያንቺ የተሻለ ሊሆን ይችላል። እሺ መጸለይ፣ ጎበዝ መሆን፣ መጠንከር፣ ተስፋ ለመቁረጥ ነው የሚያስፈልገው። እስኪ ለራሱ መልዕክት አስተላልፊለት። ቸሪ ይቅርታ አድርግልኝ አጥፍቼ ከሆነ ግን ይሄ ሁለታችን ያመጣነው ልጅ ነው የኛው ልጅ ነውና እሱ ብቻው ማደግ የለበትም። አንተ የአባትን ፍቅር አላገኘህም አይደል? ልጃችንስ እንደዛ እንደሚያድግ አትፈልግም አይደል? ጭራሽ የአባትን ፍቅር አላገኘም ሰውየው። ይሄ መቼ ነው የሚማረው? አሁን ይሄ የምሬን ነው። በጣም የሚገርመኝ እኮ ራስህ ያሳለፍከውን ነገር ከልጅህ ላይ ስትደግም ምን አይነት ሰው ብትሆን እንደሆነ አይገባኝም። የምጨምረው ነገር ከመጥፎ አባቶች ልንማረው በጣም ትልቁ የምንማረው ነገር ቢኖር እኮ ምንም አላረጉልንም አይደለም፣ መጥፎ ናቸው ብለናል፣ ምንም ፍቅር አልሰጡንም ምናምን። ግን አንድ ትልቅ ነገር የምንማረው ያንን ነገር ከልጆቻችን ላይ እንዳንደግመው ስሜቱን ስለሚገባን ማለት ነው። ማለት አባትህ ምናምን ፍቅር ሳይሰጥ ሲቀር እንዲሁ ዝም ብሎ ሲያገልህ ምናምን አንዳንዴ ጥሎ ሲሄድ ምናምን ፊሊንጉ ይታወቃልና በዛ ፊሊንግ ታድጋለህ፣ ሀርቱነህ ምናምን ታድጋለህና ያንን ፊሊንግ ደግሞ ልጅ እንዲደግሙ አትፈልግምና ትልቁ ከነሱ የምንወስደው ነገር ትምህርት መውሰድ ነው። ምን ያህል እንደሚጎዳ ትምህርት እንወስድና ያንን ከልጆቻችን ላይ ባለመድገም ማለት ነውና ይሄንን ድጋሚ የምትደግመው ከሆነ ምንድነው ልትማረው የምትችለው? አንተ ጋር የተፈጠረውን ነገር ልጅህ ላይ እንዲፈጠር ይሄ በጣም ነው የሚደብረው። እባክህ እኔ ከወለድኩ በኋላ የምችለውን ሁሉን አደርጋለሁ። የትኛውንም ስራ በሆን ለመስራት ዝግጁ ነኝ። ግን እባክህ ይሄ ልጅ ያለ አባት እንደሚያድግ አታድርገው። ሴትም ይሁን ወንድ፣ ሴት ነው የምትፈልገው አንተ። ሴት ከሆነችም እሰየው ነው። እኔ እስካሁን ድረስ አላየሁም ሴት ይሁን ወንድ። ግን ቢሆንም እባክህን ልማጸን ለምን ያለ አባት እንደሚቀር አታድርገው ልጃችንን አደራ። ሴት ልጅ መውለድ ፈልጋለሁ ብሎሻል? ካንቺ ሴት ልጅ መውለድ ፈልጋለሁ። አይዞሽ አታልቅሽ። ምንም በቃ አንቺ እኮ ምንም አላጠፋሽም። እሺ በፍጹም ምንም አላጠፋሽም። ፈልጋችሁ ወዳችሁ ማንም ሰው ሳያስገድዳችሁ አይደል ፍቅር የጀመራችሁት። የመጣውንም ነገር ደስታውን እንደዛ እንዳጣጣማችሁ ደግሞ የመጣውንም ነገር አብራችሁ በጋራ ነው መቀበል። ላንተም ነው ይሄ መልእክት። በነገራችን ላይ ወንድማችን በጋራ ነው ኃላፊነቱን መውሰድ ያለባችሁ። አለበለዚያ የምናደርገው ምንድነው በህግ እንሄዳለን። ይሄ ደግሞ ለሁለታችሁም አይጠቅማችሁ እንጂ ያው ልጅቷ መብት አላት የመጠየቅ ያው። ስለዚህ አንተም ደግሞ የምትሄድበት መንገድ ሊኖር ይችላል። ስለዚህ
ህጉ ደግሞ በጋራ ሁሉንም ነገር አይቶ ይወስናል ማለት ነው። ስለዚህ ከዛ ሁሉ ነገር ውስጥ ግን እናንተ የምትዋደዱ ሰዎች ከሆናችሁ መተጣጣት ማትፈልጉ ከሆነ ህይወት እኮ ይቀጥላል። ነገ ይሄ ልጅ ያድጋል፣ እቺ ልጅ ታድጋለች። ስለዚህ ያንን በጋራ ብታረጉና ብትስማሙ በጣም ደስ ይለናል። አይዞሽ፣ በርቺ። እሺ፣ በርቺ፣ ጎበዙኝ። እሺ። ያው እንግዲህ ሙሉ ቪዲዮ ይሄን ይመስላል። ትንሽ ያሳዝናል የተወሰነ ማለት የሰውየውን ሙሉ እንትን በሱሳይድ ያለውን ባናቅም ግን ያው ጥሏት ከሄደ በጣም ያሳዝናል እና ብዙ ወንዶች እንደዚህ ስለሚያደርጉ ሴቶች እዚህ ጋር በጣም ትልቅ ትምህርት የምትወስዱ ይመስለኛል ማለት ነው። ጥንቃቄ አድርጉ። ቢያንስ ፕሮቴክሽን እንዴት መጠቀም አትርሱ። እንደዚህ አይነት ነገር ነው ዝም ብሎ ስለተናገረ ብቻ በቃላት ወይ አበባ ስላመጣላችሁ ምናምን ደስ ሊላችሁ ይችላል፣ ግን ደግሞ እርግጠኛ መሆን አለባችሁ ብዬ አስባለሁ እዛ ወንድ ላይ። ምክንያቱም የሚፈልገውን ነገር እስከሚያገኝ ድረስ ብዙ ነገር ሊያደርግ ይችላል እና በዛ እንዳትታለሉ ማለት ነው። እርግጠኛ ስትሆኑ ኦብቪየስሊ እንግዲህ የምታረጉትን ታረጋላችሁ ማለት ነው። ካልሆነ ግን ልክ እንደዚህ ነው የምትሆኑት። ባረገዛችሁ ጊዜ እናንተ ናችሁ የምትሸከሙት፣ እሱ ምንም በቃ ላጥ ብሎ ጥሏችሁ ይጠፋል ማለት ነው። በዛ ሰዓት በጣም ከባድ ነው፣ ሜዳ ላይ ነው የምትወድቁትና እዚህ ጋር ትምህርት እንድትወስዱ ስለፈለኩ ነው። ኤኒዌይስ ለዛሬ የነበረን ቪዲዮ ይሄን ይመስላል። ሌላ ጊዜ ሌላ ቪዲዮ ላይ እንገናኛለን። ፒስ።